ሰላም ሰላም ውድ የዩቲዩብ ተከታታዮቼ በሙላ እንዴት ናችሁ? ሰላም ነው። እንግዲህ ዛሬ ይዤላችሁ የመጣሁት በጣም ቀላል ሜካፕ ለአንዳንድ ቦታ ለምሳሌ ለክርስትና ወይም ደግሞ ለሱቅ፣ ለስራ ቦታ ቀለል ያለ በጣም ቀላል የሆነ ሜካፕ እንዴት በቀላሉ አርገን ጊዜ ሳንፈጅ ወይም ጊዜ ሳንወስድ አርገን መውጣት እንዲሁም መዋብ እንደምንችል የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። ተከታተሉኝ። ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ተከታተሉኝ። እንግዲህ እኔ ቅንድብ ስለሌለኝ ሙሉና መቀባው ቅንድብ ያላችሁ ግን መሀል ላይ ባዶ የሆነበት ቦታ ላይ መሙላት መኳል ማለት ነው ትችላላችሁ ማለት ነው። ልክ እንደ ፀጉር አስመስላችሁ ጫር ጫር በማድረግ መሙላት። ያው እኔ ግን ቅንድብ ስለሌለኝ ሙሉውን ነው የምቀባው። እንግዲህ ቅንድባችን አንድ አይነት እንዲሆንልን ቀላሉ ዘዴ እንደዚህ መስራት እንችላለን። አንደኛውን ቅንድባችንን ከአንደኛው ጋር ማገናኘት ማለት ነው። ያ እኩል እንደሆነና እንዳልሆነ በጣም ይረዳናል። እኩል ያለውን ፓርት በቀላሉ እንድናቅ ያደርገናል። እሱንም በጣም ቀላል ነው። በኋላ ላይ በክሬም ማጥፋት ስለምንችል በፋውንዴሽን ማለት ነው ማጥፋት ስለምንችል በዚህ መልኩ መኳል እንችላለን። በመቀጠል ፕራይመሮችን እናደርጋለን። መሳጅ እናደርገዋለን ማለት ነው። በመቀጠል ፋውንዴሽናችንን እንጠቀማለን። ፋውንዴሽን ስንጠቀም እንግዲህ የራሳችንን ከለር መሆን አለበት። የተለየ ከለር ከተጠቀምን ሜካፓችን ጥሩ አይሆንም ወይም ደግሞ ሊያምርልን አይችልም። ምክንያቱም ከለራችን ስለሚለይ አንገታችንና ፊታችን ሌላ የሆነና ልክ ማክስ የተጠቀምን ነው የምንመስለው። ስለዛ የራሳችን የሆነ ከለር ሚክስ ማድረግ ካለብን ሚክስ አድርገን ልክ በዚህ መልኩ በስፖንጃችን መጠብጠብ አለብን ማለት ነው። ናቹራል እስከሚመስል ድረስ በደንብ ማዋሃድ አለብን። በመቀጠል እንግዲህ ያው እኔ ብዙ ፓውደር አልወድም፣ ግን ያው እናንተን ለማሳየት ብዬ ፓውደር እጠቀማለሁ ማለት ነው። ፓውደራችንን በስፖንጅ ሳይሆን በእንደዚህ አይነት ብሩሽ ብናረግ በጣም አሪፍ ነው። በእንደዚህ መልኩ ፓውደራችንን ማዋሃድ ይኖርብናል። በስፖንጅ ስንጠቀም በጣም ልናበዛውና ብዙም ሊዋሃድልን አይችልም። በዚህ በብሩሹ ግን ስንጠቀም በጣም ናቹራል በሆነ እንዲሁም ደግሞ ክሬማችን ሳይደርቅ ፓውደር እንዲኖረው ወይም ደግሞ ክሬማችን ምጥጥ እንዲል ያደርጋል ማለት ነው። በመቀጠል አይሻዶ እንጠቀማለን። አይሻዶ ወደ ፒንክነትም ወደ ቀይነትም የሚጠጋ በጣም ቀይ ያልሆነ በጣም ፒንክ ያልሆነ ከለር ማለት ነው። በደንብ እናዋህደዋለን። በመቀጠልም ውስጥ አይኔ ላይ ቀይ የሆነ ከለር ቀይ ቡኒ የሆነ ከለር እጠቀማለሁ ማለት ነው። ልክ ከዚህ በፊት በቪዲዮ እንዳሳየዋችሁ አሁንም እሱን ነው የምጠቀመው ከሻዶው ጋራ አንድ አይነት የሆነ ከለር። ድጋሚ ቡኒ ከለር ጫፍ ጫፉ ላይ አደርግበታለሁ ማለት ነው። ውስጡን ሳይሆን ውስጡ ላይ አልነካም፣ ጫፍ ጫፉ ላይ በስሱ አደርግበታለሁ ማለት ነው። ልክ ለአይናችን እንደተጠቀምነው አይነት ሻዶው ከታችም አድ እናደርጋለን ወይም ደግሞ እንጨምርበታለን ማለት ነው። ልክ በዚህ መልኩ ሳናበዛ በጣም በስሱ እናደርግበታለን። በመቀጠል ኦፍራ ሃይላይተር መሀሏ ላይ ከፊታችን ጀምረን እስከ ጥግ ባለችዋ የአይናችን ሽፋሽፍት ማለት የአይናችን ሽፋን ላይ እናዋህደዋለን። በጣም እሱንም በስሱ ሳይበዛ በጣም በስሱ እጃችንን ስስ አድርገን
ማዋሃድ ይኖርብናል። ልክ እንደዚህ እንደምትመለከቱት እጃችንን ቀለል አድርገን ማዋሃድ። ከቅንድባችን በታች ትንሽ ሃይላይተር ማድረግ ይኖርብናል፣ ምክንያቱም ጎላ ብሎ እንዲታይልን። ሃይላይተራችንን በዚህ መልኩ ሳናበዛ በጣም ነጭ ሳይሆን ልክ እንደዚህ መጠቀም ይኖርብናል። መስከራችንን እርሞሽ ከማረጋችን በፊት ወይም አይላሽ ከማረጋችን በፊት መስከራችንን ማድረግ ይኖርብናል። ምክንያቱም አይላሻችን ላይ ካደረግን ብዙ ወይም ደግሞ ረጅም ይሆናል፣ ናቹራል አይሆንልንም። ስለዚህ እንደዚህ መቀባት መጀመሪያ ላይ እንደዚህ መቀባት ይኖርብናል ማለት ነው። በመቀጠል እርሞሻችንን እናደርጋለን ማለት ነው። እንግዲህ እርሞሻችን በዚህ መልኩ ነው የምናደርገው። ጫፍ ጫፏ ላይ ትርፍ አለች፣ ልክ እንደ ክር የምትመስል ነገር ጫፏ ላይ ትርፍ ካለቻት ሁሉ ጊዜም እንዳትወጋን መቁረጥ ይኖርብናል። በሁለቱም በኩል አንዳንድ ጊዜ እርሞሽ ስንገዛ ጫፍ ጫፉ ላይ ትርፍ ሊኖር ስለሚችል ቼክ እያደረግን እንደዚህ መቁረጥ ይኖርብናል ማለት ነው። ግሉ ስናደርግ ተጠንቅቀን መሆን አለበት። በዛ ላይ ደግሞ ከለሩ ወይ ውሃ ከለር ምንም አይነት ከለር የሌለው ወይ ደግሞ ጥቁር ቢሆን ይመረጣል። ነጭ ከሆነ ብዙም ውበት ስለማይኖረው ጥቁር ከለር እና ተጠንቅቀን እንዳይበዛብን፣ ምክንያቱም ግሉ ከበዛ ብዙ ሊከብደን ይችላል አይናችን ላይ ማለት ነው። በዚህ መልኩ የቅንድብ መቀንደቢያ ካለን በዚህ መልኩ እንትን ብለነው ደረቅ እንዲል መጠጥ እንዲል እፕ ያልነው ማቆየት አለብን። ከዛ ቀጥታ አይናችን ላይ እንደዚህ እናደርጋለን ማለት ነው። ተጠንቅቀን እንዳያበላሽብን አይሻዶአችንን ልክ እንደዚህ እንተክለዋለን ማለት ነው። ከፊት አይናችን እንባ የሚያወጣ ሰዎች በጣም መጠንቀቅ አለብን። ምክንያቱም ውሃ ካለው ላይዝልን ስለሚችል በጣም በትዕግስት በዚህ መልኩ እንረክበዋለን ወይም ደግሞ እንተክለዋለን ማለት ነው። በመቀጠል ብሮሸር ወይም ደግሞ የፓውደር ኮንቱር ላይ ኦልሞስት ከአይናችን ሻዶ ጋራ የሚመሳሰለው ይሆን አሪፍ ነው። ቡኒ ከለር እንግዲህ በዚህ መልኩ አደርጋለሁ ማለት ነው። ሳላበዛ በጣም በጥንቃቄ፣ ምክንያቱም ብዙ ሜካፕ አይደለም ዛሬ የምናደርገው። ስለዛ የፊታችን ኮንቱር ብቻ መብዛት ስለሌለበት በስሱ እንደዚህ አደርጋለሁ ማለት ነው። እንደዚህ ጉንጭና ጉንጭ ምጥጥ ማደርገው ወደ ውስጥ ይበልጥ እንዲረዳን ቅርጹ እንዲመጣ ስለሚረዳን ነው። ለዛ ነው እንደዚህ ምጥጥ ማደርገው ማለት ነው። እናንተም እንደዛ ሞክሩት። የሚያምር ቅርጽ ነው የሚሆነው ወይም ደግሞ የሚያምር ኮንቱር ነው የሚሆነው። በዚህ መልኩ እናደርጋለን። ፒንክ ብሮሸር ቤቢ ፒንክ ጉንጫችን ላይ ጫፉ ላይ ብቻ እንቀባለን። ልክ እንደዚህ እናደርገዋለን ማለት ነው። ሳይበዛ በጣም በጥንቃቄ መብዛት የለበትም። ናቹራል እንዲሆንልን በዚህ መልኩ ሁለቱም ጉንጫችን ላይ ጫፍ ጫፏ ላይ እንደዚህ ብሮሸር እናደርጋለን ማለት ነው።
እንግዲህ በመቀጠል ሊፕ ላይነር እናነሳና ሊፕ ላይነሬን እንደዚህ ያደርጋለሁኝ ማለት ነው። የሊፕ ላይነሬ ከለር ልክ ከሻዶይ ጋር የሚሄድ መሆን አለበት። ወደ ቀይ ቡኒ፣ በጣም ቡኒ ያልሆነ በጣም ቀይ ያልሆነ ናቹራል ከለር ማለት ነው። በመቀጠል ሃይላይተር ለማድረግ ብሮሼ ላይ ፊክስ ብረሽ ወይም ደግሞ የሜካፕ ማቆያ ረጨዋለሁ። ሃይላይት ላይ በማስተካከል ልክ በዚህ መልኩ እጠቀማለሁ ማለት ነው። ያ አንደኛ ሃይላይተሩ እንዲቆይ ያደርገናል፣ ሁለተኛ ደግሞ በጣም ሃይላይት እንዲሆን ይረዳል። ወይም ደግሞ እንደዚህ ግሎሲ እንዲሆን ያደርጋል። እንደዚህ አፍንጫችን ላይም እናደርግበታለን። አፍንጫችን ረዘም ያለ እንዲሆን በዚህ መልኩ በጣም ሳናበዛ ራሱ የፊክስ ብረሹ ወይም ደግሞ የሜካፕ ማቆያው ስፕሬው የእንትን ማለት ምንድነው ስሙ የማጠንከር ባህሪ ያለው የሆነ ጎላ የማድረግ ባህሪ ስላለው ብዙ ሃይላይተሩ ላይ ማድረግ የለብንም ማለት ነው። ብሮሻችንን በእንደዚህ መልኩ ግንባራችን ላይ ከቅንድባችን ትንሽ መሀል ላይ አፍንጫችን ላይ ጉንጫችን እንዲሁም የላኛው ከንፈራችን ላይ እንዲሁም አገጫችን ላይ ማድረግ ይኖርብናል ማለት ነው። የላኛው ከንፈራችን ልክ በባለፈው ቪዲዮ እንዳሳየዋችሁ የላኛው ከንፈራችን ላይ እንደዚህ ሃይላይተር ስናደርግ ትልቅ ሆኖ ነው የሚታየው። ልክ በዚህ መልኩ ማለት ነው። እንደምትመለከቱት በጣም ነው የሚያምረው። እንደምትወዱት ተስፋ አደርጋለሁ። አሁን ደግሞ ትንሽዬ የአይሻዶ ብሮሽን አነሳና ስፕሬውን እረጭበታለሁ። ልክ የተጠቀምኩት አይነት ሃይላይተር በመጠቀም የአይኔ ጫፍ ላይ የመጀመሪያው ጫፍ ላይ በዚህ መልኩ ቀባዋለሁኝ ማለት ነው። ያም በጣም ነው የሚያምረው። አንደኛ አይናችን ትልቅ ሆኖ እንዲታይ ያደርጋል፣ ሁለተኛ በጣም ውበት ይኖረዋል ማለት ነው። ሶስተኛ አሁንም ናቹራል ሆኖ እንዲታይ ይሆናል። ላይክ ሜካፕ ተቀብታለች ግን የቱ ጋር ነው ሜካፕ የተቀባችው አይነት ነገር ማለት ነው። እና እናንተም ሞክሩት፣ በጣም ቀላል ነው። እንዲሁም ደግሞ ብዙም ስራ ሆነ ሰዓት የማይፈጅ ስራ ነው ማለት ነው። በመቀጠል ግሎስ፣ ማንኛውንም ግሎስ መጠቀም ትችላላችሁ። ከንፈሬ ላይ አደረጋለሁ። ይሄ እንግዲህ የሰመር ሜካፕ ነው፣ ግን ሰመር ካልሆነ ማት ወይም ደግሞ ዳርክ ከለር መጠቀም እንችላለን። ቤቲጂ እንግዲህ ተመልካቾቼ ኪያጁ ይህንን ይመስላል። በጣም ሲምፕል እና በጣም ያምራል። በቀላሉ ቤታችን ውስጥ መስራት የምንችለው ነው። እንዲሁም ለማንኛውም አለባበስ ለማንኛውም ቦታ ይሆናል ማለት ነው። እንግዲህ ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ቤቲጂ